ናታንና ኤቢ በቁጥጥር ስር ውለዋል ማለት ነው። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ለአህሊ ቤተሰብ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤቱን መቀላቀል ትችላላችሁ ማለት ነው። እንግዲህ ኤቢ ባመጣችሁ ጣጣ፣ የኤቢ ጣጣ ማለቂያ የለውም። ኤቢ ባመጣችሁ ጣጣ እንግዲህ ናታንም ኤቢን በቁጥጥር ስር ውለዋል ማለት ነው። እንግዲህ አጁ ታግሶ መጨረሻ ላይ ነገሩን አፈንድቶታል ማለት ነው። መቆጣጠር አልችልም፣ አንቺን አጥቼ መኖር አልችልም ብሎ ውሳኔ መወሰን አለብኝ ብሎ በዛ መሰረት እንግዲህ ቤት ድረስ መጥቶ ጉዳት ለማድረስ ሲል ነው እንግዲህ ናታን ያዳናት ማለት ነው። እንደዛም ሆኖ ኤቢ ስለመታችው እና አሻራ ስለተገኘባቸው ናታንና ኤቢ በፖሊስ ቁጥጥር ስር ውስጥ ሆነዋል ማለት ነው። እንግዲህ ቤተሰቡ በጣም እየታመሰ ይገኛል። ቤተሰቡ ምንም ሰላም አላገኘም። በተለይ የኤቢ አባት አቶ ደረጀ አንዱን ችግር ሲያልፈው አንዱ ችግር እያጋጠመው አስቸግሮታል ማለት ነው። እንግዲህ ኤቢ አጁን የምትጠቀምበት ለጥቅም ብላ ነበረ። ከዚህ በፊት እሱ እንደሚያፈቅራትና ምንም ነገር እንደሚያደርግ በእሷ ምክንያት ምንም ነገር ወደ ኋላ እንደማይል እያወቀች ለጥቅም ነበረ ስትቀርበው የነበረው። ናታን እንዴት አጁን ተጠቅማ እንግዲህ ናታንን የራሷ የግሏ ለማድረግ እየሞከረችና እንዲሁም ደግሞ እሱም እያገዛት በብዙ ነገር እያገዛት ይገኛል ማለት ነው። ያ ማለት እንግዲህ ናታንን እንደታፈቅረው ሳይሆን የእሱን ፍቅር ጥያቄ እንድትቀበለው እና ስለሚያፈቅራት ብዙ ነገር እያደረገላት ነበረ። ነገር ግን ኤቢ የምታፈቅረው ናታንን ስለሆነ እሷ ናታንን ነው የምትፈልገው፣ እሱ ደግሞ እሷን ስለሚፈልጋት ያግዛታል፣ ይረዳታል ማለት ነው። እንግዲህ መጨረሻ ላይ ውሳኔ መወሰን አለብኝ ብሎ ወስኗል። በጣም ውጥረት ውስጥ ናቸው ማለት ነው። ኤቢ ሁልጊዜ ችግር አያጣትም። እንግዲህ አቶ ደረጀን ችግር ውስጥ እያስገባችው ትገኛለች ማለት ነው። እንግዲህ ኤቢ ባትመታው ኖሮ አጁን አይወድቅም ማለት ነው። እሷ ስለመታችው ነው እንግዲህ። እሷም ደግሞ ለቤተሰቡ ናታን ነው የመታው እያለች ትገኛለች ማለት ነው። ናታን ደግሞ እንዳልመታውና ናታንንም በድንገት እንደወጋው አስቦበት ሳይሆን በድንገት እንደወጋው እና ደግሞ እንደደነገጠ ያየን ነበር ማለት ነው። እንግዲህ ኤቢ ከአንዱ ችግር ወጥታ ሌላ ችግር የምትፈጥር ናት። ለቤተሰቡ በጣም ሀርድ የሆነች ሴት ሆናለች ማለት ነው። ለምን አቶ ደረጀ አንዱን ችግር ሲያልፈው ሌላ ችግር ነው የሚያጋጥመው ማለት ነው። እንግዲህ ናታን በጭንቀት ውስጥ ይገኛል ማለት ነው። በጭንቀት ውስጥ ነው። በጣም ድንጋጤ ውስጥ ነበረ ናታን። ምክንያቱም ልጁ ባላሰበው መንገድ ነው የመጣበት። ባላሰበውና ባልጠረጠረው መልኩ ነው የመጣውና በጣም ደንግጧል ናታን። እንግዲህ አጁ የመጨረሻ ውሳኔው ኤቢን ለመግደል ነበረ፣ ኤቢን ጉዳት ለማድረስ ነበረ። ግን ያው ናታን ስላለ ሕይወቷን አደጋ ላይ እንዳይጥላት አድርጓታል ማለት ነው ናታን። እንግዲህ አጁ እስከ ዛሬ ድረስ ታግሶ መጨረሻ ላይ ፈነዳ ማለት ነው። እንግዲህ የታገሰ ሰው መጨረሻው እንደዚህ አይነት ውሳኔ እንዲወስን ያደርገዋል ማለት ነው። እንግዲህ የኤቢ እናት በማታውቀው ነገር ባላወቀችው ነገር በቤተሰቡ ጭንቀት በጣም ከባድ የሆነ ጭንቀት ውስጥ ትገኛለች ማለት ነው። ከዚህም በፊት ባሏ ባመጣው ጣጣ ጭንቀት ውስጥ ነበረች። አሁንም ደግሞ ልጇ ባመጣችው ጣጣ በጣም ችግር ውስጥና
ከፍተኛ የሆነ ጭንቀት ውስጥ ትገኛለች ማለት ነው። ምክንያቱም እናቷ የምታውቀው ነገር የለም። እነሱ ትንሽም ቢሆን ሚስጥሩን ያውቃሉ፣ ሁኔታውን ያውቃሉ። ነገር ግን እሷ ምንም በማታውቀው ነገር ነው ችግር ውስጥ እየወደቀች ያለችው ማለት ነው። የኤቢ እናት ከፍተኛ የሆነ ጭንቀት ውስጥ ነው የምትገኘው። እንግዲህ አቶ ደረጀና ናታን በጣም ከባድ የሆነ ጭንቀት ውስጥ ናቸው። አቶ ደረጀ አንዱን ሳልፈው አንዱ ነው የሚመጣው፣ ምንም ነገር ችግር የሚባል ነገር ሊያልፈኝ አልቻለም እያለ በጣም እየተበሳጨ በጣም ተናዶ በጣም ጭንቀት ውስጥ ይገኛል ማለት ነው። ናታንም እንደዚህ በመሆኑ በጣም አዝኗል። እንግዲህ አቶ ደረጀ በጣም በጭንቀት ራሱን እየጎዳ ይገኛል ማለት ነው። አንዱን ሲለው አንዱ ይመጣበታል። እንግዲህ ሀጁ ይሞታል ወይስ ደግሞ ስለተመታ ብቻ ነው ራሱን የሳተው የሚለውን ነገር አብረን የምናየው ይሆናል ማለት ነው። ናታንና ኤቢ በጣም በጭንቀት ከፍተኛ የሆነ ጭንቀት ውስጥ ነበሩ። ምክንያቱም እዛ ጋር የወደቀው ሰው ስለሆነ ማለት ነው። እንዲሁም ደግሞ በፖሊስ ላለመያዝ ኤቢ ናታንን አሳልፋ ለመስጠት ያደረገችው ሙከራ፣ ነገር ግን ናታን እሷ ነች የመታችው ብሎ አጋልጧታል ማለት ነው። እንግዲህ ኤቢ መጨረሻዋ ምን ይሆን? ከስርስ ይፈታሉ ወይስ አይፈቱም? እንዲሁም ደግሞ ሀጁ ሞቷል ወይስ በህይወት አለ? ስለደበደቡት ነው የታሰሩት የሚለውን ነገር አብረን በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ለቤቱ አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።